ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ አማን። ዛሬ ደግሞ የኬክ አሰራር ነው ይዤላችሁ የመጣሁት። እዚህ ጋር የምታዩትን ይሄ መሰለ ሶፍት ኬክ ስፖንጅ በሉት በቃ ቆንጆና ጣፋጭ የሆነ ኬክ ነው። እስከ መጨረሻ ይዩት። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። የደውል ምልክቷንም መጫን እንዳትረሱ። ከተመቻችሁ ደግሞ ላይክ እና ሼር አድርጉ። አሁን እዚህ ጋር ያዘጋጀሁትኝ ዱቄት አለ፣ ዘይት አለ፣ ወተት፣ ስኳር፣ እንቁላል፣ ቫኒላ እና ቤኪንግ ፓውደር አዘጋጅቻለሁኝ። እስከ መጨረሻው ተከታተሉት። በጣም ምርጥ ኬክ ትሰራላችሁ። እንደምታዩት ሁለት ሳህን አዘጋጅቻለሁኝ፣ ጎድጓዳ ሳህን። እንቁላሌን ሰባብሬ ነጩን ለብቻ ቢጫውን ፓርት ደግሞ ለብቻ ነው የማደርገው። አንድ ላይ አልቀላቅለውም። በነገራችን ላይ የዚህን ግብአቶች በአጠቃላይ መጠኑን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ ወይም ደግሞ የመጀመሪያው ኮመንት ላይ አስቀምጥላችኋለሁኝ የመጠኑን ማለት ነው። እንዲህ ሁለቱን ከለየን በኋላ ቀጣይ ነጩን ፓርት በማሽን በደንብ አድርገን እንመታዋለን። በማሽን ማንጠቀም ከሆነ በእንቁላል መምቻ ያው ትንሽ ያደክማል እንጂ በዛም መጠቀም እንችላለን። በደንብ አድርጌ ክሬም እስከሚሆን ነው የምመታው። ያው እንደምታዩት ክሬም ሆኗል። ከዛን ያሉኝን ያዘጋጀዋቸውን ግብአቶች እጨምራለሁ። መጀመሪያ ስኳር እጨምራለሁ፣ መሟሟትም ስላለበት አንድ ላይ በደንብ እመተዋለሁ። እንቁላሉን እጨምራለሁ፣ ቢጫውን ፓርት ቅድሜ ለየነው ማለት ነው። ከዚህ በኋላ ግን ማሽን አንጠቀምም፣ በእጃችን ነው እንዲቀስ እያለን የምንቀላቅለው የምናዋህደው። የምንጨምራቸውን ግብአቶች እንዲቀስ እያለን ነው እንትን የምንለው የምናዋህደው እንጂ በማሽን አንጠቀምም። በመቀጠል ቤኪንግ ፓውደር እና ዱቄታችንን እንጨምራለን። ነፍተን ብንጨምረው ቆንጆ ነው እርግጠኛ ለመሆን። ቀስ ብለን እናዋህደዋለን። ወተታችንን እየጨመርን እናዋህደዋለን። እየሰራን ደግሞ በመሃል ሙዚቃ ጋብዛችኋለሁ። ጋብዛችሁ ድምጽ ኖሮኝ አይደለም፣ ምንም ድምጽ የለኝም፣ ግን ጀስት ስለምወደው ብቻ ልጋብዛችሁ እንዳይደብረን። ዘወትር ካይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላም ሁን ጠዋት ማታ። እንጀራና ኑሮ ቢያርቀው ካይኔ ላይ አምናለው አንድ ቀን ወንድሜን እንደማይ። አባትና እናቴ አንተነህ ድጋፌ የአምላኬ ስጦታ ወንድምዬ ትርፌ። ናፋቂ እህትነኝና ወንድሜ ፈጥነህ ቶሎና። ቤተክርስቲያን ሄጄ ተሳልኩኝ መቅደስን ባንተ ለመድኩኝ። ቤተክርስቲያን ሄጄ ተሳልኩኝ መቅደስን ባንተ ለመድኩኝ። እንግዲህ ዘይትና ቫኒላችንን ጨምረናል። እንደዚህ እያዋሃድን ጨርሰናል። አዋህደን ያለንን ግብአቶች ከዚህ በመቀጠል መጋገሪያ ሳህናችንን እናዘጋጃለን። ወረቀት ካለን እንደዚህ አይነት ቆንጆ ነው ይመረጣል። ከሌለንም ምንም ችግር የለም። ዘይት ቀብተን በመጋገሪያ ብቻ መጠቀም እንችላለን። ዘይት እንለቀልቀዋለን።
ከላይም ወረቀቱን እንደዚሁ በስሱ እንለቀልቃለን። ከዛን ያዘጋጀነውን ሊጥ በመገልበጥ መታ መታ እናደርገዋለን አየሩ እንዲወጣ። ያው ሂሳብም አይደል ጠረግረግ አድርገን እንደዚህ መታ መታ አድርገን ኦቭናችንን ግን ቀድመን መለኮስ ማሞቅ አለብን። ኦቭናችን ውስጥ ከተን ለ45 ደቂቃ እናቆየዋለን። እናበስልና አይተን እንደዚህ በስቲኪኒ ነገር መብሰል አለመብሰሉ እናወጣዋለን። ይሄን የመሰለ ኬክ ጋግረናል። የእውነት በጣም ቆንጆ ኬክ ነው። እንትኑን ተከትላችሁ መጠኑን ምኑን ከሰራችሁት በጣም ቆንጆ ኬክ ነው የምትጋግሩት። ስፖንጅ የሆነ ኬክ ነው። ያው ይሄንን ይመስላል። በጣም ቆንጆ ኬክ ነው። ከወደዳችሁት ሰብስክራይብ አድርጋችሁ ደውል ምልክቷን መጫን እንዳትረሱ። ከወደዳችሁት ደግሞ ላይክ እና ሼር አድርጉ። የዛሬ በዚህ አበቃውኝ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ። ባይ